በልጅነቷ ተሰጥቻለሁ ተጀብቻለሁ ካለ ወይም እና ሁለት ምስክር አለ ካለ ይሄ ነገር በማዕከላችን ይኖራል። ፈቃደኛ እስካልሆነች ድረስ አይቻልም። እሺ ጀዛከላ ኸይር። ሌላው ደግሞ ልጅ እናትን ወልይ ሆኖ መዳር ይችላል? አዎ ይችላል። የወለደችው ለአቅመ አዳም ከደረሰ ልጅ እናቱን ወልይ ሆኖ መዳር ይችላል። የእናቱን ሰርግ ይበላል ያው እያለ። እሺ ሽክራን ጀዛከላ ኸይር። ወአለይኩም ሰላም። ጥያቄ ነበረኝ። እሺ ጥያቄሽ ነው? በጣም የቆየ ያለፈ ሶላት ነበር። እስካሁን ቀዷም አላወጣሁትም። ምንድን ነው ማድረግ ያለብኝ? ቢያንስ አመት ወደ 2 አመት ነው። 2 ሶላት ዞርናስ አሁን ከዛች አላህ ተወት አድርግ። እሺ 2 አመት ሆኗል። ችግር የለውም። በየትኛው ጊዜ ቢሆን ያለፈው ሰው ቀጣ ማውጣት አለበት። ጥቂት ጊዜ ከሆነ በጣም ረጅም ጊዜያት ወራቶች፣ አመታቶች ከሆነ ተወበት ማድረግ አሮብ ቀዷን ከሸዋል ቀድሞ ሸዋልን ተቀዷ ቀድሞ መጾም ይቻላል። መጀመሪያ መጾም ያለበት ቀዷ ነው። ምክንያቱም ዋጅብ እሱ ነውና፣ ሸዋል ደግሞ ሱና ነው። ነገር ግን ቅድም እንደጠየቀችዋለች ከሆነ ሸዋል ዑምር ሊያበቃ 6 ቀን ቀርቶት የዛኔ ሊወጣብኝ ከሆነ ሸዋሉን ማስቀደም እችላለሁ። ያው በዚህ ጊዜ ይቻላል። ብራው ጀዛከላ ኸይር። አይ نعم السلام عليكم. وعليكم السلام. አይሰማም እንዴ? ሰላም አለይኩም ወራህመቱላሂ ወበረካቱሁ። ይሰማል? ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ጥያቄ ነበረኝ፣ ሁለት ጥያቄ ማለት ነው። እሺ ጥያቄሽ ነው? ጥያቄ አንደኛው ስለ የሰው አፈጣጠር እና የአዳም አፈጣጠር ማለት 4 አፈጣጠር አለ። እነሱም ደግሞ ለአዳም ብቻ ነው የሚጠቀሙት እና ክርስቲያኑ እንዴት ነው እንድታበራራልኝ ነበረ። ለአዳም ነው የሚጠቀሙት ክርስቲያኖች ማለት ቁርአን ላይ የተለያየ ቦታ ላይ ነው የተጠቀሰው እና ለምንድን ነው አላህ ሀሳቡን ተቀያይሮ ነው እንደምናምን ብሎ ነው የሚጠየቀው። ቅዱሳኖች በጣም የሚገርመኝ ቁርአን እኮ ነው ሁሉን የሰው ልጅን አፈጣጠር ያብራራው። ሁሉን ያብራራው ቁርአን ነው። ታውቃላችሁ፣ ሰውን ከአፈር ፈጠረ እግዚአብሔር ብቻ እኮ ነው የሚለው። አስባችሁታል? ማን ነው ከአፈር የተፈጠረው? አደም ብቻ ነው አይደል? ሐዋ ከምንድን ነው የተፈጠረችው? እኛ ከምንድን ነው የተፈጠርነው? እኛ ከምንድን ነው የተፈጠርነው? ይሄ ያለ መጽሐፍ ቅዱስ ላይ ወፍ ቁርአን ነው ይሄንን የሰው ልጅን ያፈጣጠር ሂደት የገለጸው። የዘር ፈሳሽ ከዛ በኋላ የረጋ ደም ምናምን እያለ ሙሉውን ጠቀሰ አይደለ? ይሄን እነሱ ጭራሽ ሊያመሰግነው ሲገባ ይሄንን ሁሉ መግለጫ ቁርአን ስለሰጣቸው ምን አሉ? ይጋጫል ቁርአን። ቁርአን ላይ ለካ ይሄ እውቀት ከነሱ ዘንድ ብቻ ነው ያለው ብለው ወላሂ ቁርአንን ያመሰግኑት ነበር። እንደው አስተዋይ ቢሆን ጭራሽ መጣው ሰው ከአፈር ነው የተፈጠረው። ኦኬ አንተ ከአፈር ነው ወይ የተፈጠርከው ተባሉት። የለም አዳም ነው ከአፈር የተፈጠረው። ያንተን አፈጣጠር ከመጽሐፍ ቅዱስ አሳየህ ይባሉት። የለም ወፍ ቁርአን
ቁርአን ግን ሱረቱል ሙእሚኑን ላይ ሙሉ የሰው ልጅን የኛን አፈጣጠር ይገልጻል። እሺ በአጠቃላይ ኢስላም ለሆነ የሁላችንም አፈጣጠር ገልጿል። አደምን አላህ ከአፈር ፈጠረው። إن الله وملائكته يصلون على النبي يا الله አደምን ከአፈር ፈጠረው። ሐዋን ደግሞ ከአደም የግራ ጎን ፈጠራት። ሶስተኛ ደግሞ እኛን የኛ ደግሞ የዘር ጠብታ አለ። ከዛ አንተ ውሸታ ብያለሁ ኮሜንት ላይ ናግባ ማክ ማክ ናግባ ይላል። ማክ የጌታ ሰው ለማንኛውም ኧረ በአላህ አንተ ዛሬ ሞቀበን ተሳስበና ትል ነበር። ወላሂ በጣም ይሞቃል። ከቤት ወጣሁ ምናምን በጣም ይሞቃል። አሁን መግባት ሁሉ ነበረኝ። እሺ እና የሰው የተፈጠረው ከዚህ ነው። አደም አለይሂ ሰላም ከአፈር ብሎ አላህ ይገልጸዋል። ልክ እንዲሁ የአፈር ብቻውን አልነበረም፣ ውሃ አለ። አንዳንድ ቦታ ላይ ውሃ ብሎ ይገልጸዋል። ያ ውሃና አፈር ሲቀላቀል ደግሞ ምን ይሰጣል ከተባለ ጭቃን ይሰጣል። ሌላ ቦታ ላይ ከጭቃ እያለ ይገልጸዋል። ከጭቃው ደግሞ በሰው ቅርጽ ተሰርቶ በሚደርቅ ጊዜ ልክ እንደ ሸክላ ሆኖ ነበረ። እንደ ሸክላ ብሎ ይገልጸዋል። አያችሁ፣ ይሄን ነው እያለ ያለ። እሺ ሁለተኛ ጥያቄ ደግሞ አንድ ጓደኛ አይነት እዚህ ነው ያለችው እና እሷ አገር ቤት አይደለችም። ከባሏ ጋር ተጣሉና ብር ካልሰጠሽኝ አልፈታሽም ማለት እንዴት ነው የሚደረገው? ስህተት ነው። አልፈልግሽም ብሏታል ማለት ተጣልተዋል። ግን ደግሞ ብር ካልሰጠሽኝ ይናል ብር ካልሰጠሽኝ አልፈታሽም ማለት ምን እናድርግ ታዲያ? ጥያቄው አልገባንም እኮ ምን እናድርገው እኛ በፎክስ እያለን ማለት እዚህ ሆና እሷ እንትን ማለት ትችላለች በኒካው እንዲወርድ ማለት እኮ ፍታኝ ብለው እምቢ ካላት ሸሪዓ ፍርድ ቤት ሄዳ ማስፈታት ትችላለች። እዚህ ሆና እንደዛ ማድረግ ትችላለች። አው ክልና ሰጣ السلام عليكم ሁሱ ወመሰግን ሙስሊም አይደለችም ግን ልጆቹ 13 አመታቸው ነውና ሙስሊም ናቸው እና ኡምራ ልጆችን ይዤ ልሄድ ስል እነሱም መሄድ ፈለጉና ያው ሳታማክረኝ ነው ትኬት ቡክ ያደረገችውና የኔ ጥያቄ እናትየው ሻሃዳ ሳትይዝ መካ መግባት ትችላለች ወይስ መካ ከገባች ሙሐረም መስጂድ ውስጥ ባትገባ ሆቴል መጠበቅ ልጆቹን ትችላለች? ያው አንደር 13 አመታቸው ስለሆነ ከኔ ጋር አይፈቀድላቸውም ወደ ሌላ ሀገር ከሀገር ለቆ መውጣት ከእናት ጋር ነውና እንዴት ነው ይሄን? መካ ማለት إنما المشركون نجس فلا يقربوا المسجد الحرام
بعد عامهم هذا ይላል። ከዚህ ዓመት በኋላ ጋዲያኖች ወደ መስጂድ አልሐራም ክልል እንዳይቀርቡ ይላል። መርሐባ ተነግራታ አላህ እንግዲህ